ሰላም እንዴት ናችሁ? ሚሴለን ነኝ። ዛሬም ሌላ ታሪክ። ምን ሆነ መሰላችሁ? አንድ ተማሪ በተደጋጋሚ ስለ ቤተሰብ ስለምናምን ማውራት ይፈልጋል ማለት ተደጋጋሚ ጊዜ እናቴን አልወዳትም፣ እናቴን አልፈልጋትም፣ ከእናቴ ጋር አብሬ መሆን አልፈልግም ነገር በቃ ማለት ስለ እናት ባልተለመደ መልኩ ኔጌቲቭ ነገር አለው ማለት ነው። እና ግራ ይገባኛል። ኤከሌ እኮ እናቴን አልወዳትም አለኝ። ሚስ ኤከሌ እናቴን እንደዚህ ብትሆን ደስ ይለኛል አለኝ። ኤከሌ እናቴን ከእናቴ ጋር መኖር አልፈልግም አለ ምናምን እና ተደጋገመ በጣም። እና ይሄ አንዳንዴ ጀስት እንደፈን ልጆች የሌሎቹን ትኩረት ስላገኘ ተደጋግሞ የሚጠቀሟቸው ቃላቶች ይኖራሉ እና እንደዛ ነበር የመሰለኝ መጀመሪያ አካባቢ ላይ። እና በአንድ ሳምንት ውስጥ ተደጋጋሚ ጊዜ ስሰማው አይ ይሄንን ነገር መጠየቅ አለብኝ ብዬ ስላሰብኩ ጠራሁት እና ወደ ምሳ ጋር እየሄድኩ ነበር። እኔ የራሴ ምሳ ሰዓት ደርሶ ምሳ እየሄድኩ ነበር እና ደረጃዎች ሞርዳቸዋል። ከዛ ምሳ ቃይና ሲያስኩትና ትከሻውን አቅፌ እያወራሁት እንደዚህ የጓደኛውን ስም ጠርቼ ጓደኛ እኮ ዛሬ ሲነግረኝ ለሶስተኛ ጊዜ ነው ማሚን ከማሚ ጋር መሆን አልፈልግም፣ ማሚን አልፈልጋትም ምናምን ትላለህ እና ምን ሆነ ነው የእውነትን ነው ምናምን አልኩት ማለት ነው። አዎ እናቴን አልወዳትም። እና ማንን ነው የምትወደው? አባቴን። ምን ማለት ነው ይሄ? እንዴት ነው ሰው እናቱን ሊጠላ የሚችለው? አረ እናቴ በጣም ኃይለኛ ናት፣ ክፉ ናት። ደግሞ እሷ የምትወደው ህፃኑን ብቻ ነው። እኔን ሁልጊዜ የቤት ስራ አጥና፣ የቤት ስራ አጥና እንደዚህ አድርገ ነው እንጂ የምትለኝ እኔን እንድጫወት ምናምን ወይም ደግሞ የሆነ ነገር እንዳደርግ አትፈቅድልኝም። አባቢ እንደፈለግኩን ነው የሚለኝ። ኦኬ አሁን ገባኝ። ቤተሰብ ውስጥ ወይም ልጅ በማሳደግ ውስጥ ባልና ሚስት ምን ማድረግ አለባቸው? ለልጆቻቸው ደህንነት፣ ለልጆቻቸው መልካም አስተዳደግ፣ ለልጆቻቸው ስነ ምግባር፣ ለልጆቻቸው ወጥ የሆነ አቋም ሲባል ሁለቱም በአንድ ጽንፍ ነው መቆም ያለባቸው። መጀመሪያ እናትና አባት ተነጋግረው ልጁን በማይጎዳ መንገድ እነሱንም በማይከነከን መንገድ ልጁን በቃ ማለት ጨዋ ልጅ ሆኖ እንዲያድግላቸው ተስማምተው ቋሚ የሆነ ህግ ማውጣት። ከዛ በኋላ ያንን ህግ አባትየው ወይ እናትየው መሻር አይችሉም። ለምሳሌ የጥናት ሰዓት ካለ ከ11 ሰዓት እስከ 12 ሰዓት ማጥናት አለበት ከተባለ አባቢ ባይኖር እንኳን ማሚ ቤት ካለች እና አሁን የጥናት ሰዓት ነው፣ ወይም አባቢ አጥና ሲል ማሚ ተወው፣ ማሚ አጥና ስትል አባቢ ተወው የሚል ከሆነ ይሄ ልጅ ሁልጊዜም እንዲጫወት የሚፈቅድለትን የሚፈልገውን ነገር እንዲያደርግ ወደሚፈቅድለት ያደላና አንደኛ ስነ ምግባሩ ይበላሻል፣ ሁለተኛ ስርዓት ያለው ልጅ አይሆንም፣ ሶስተኛ ለአንዳቸው ጥላቻ ያድርበታል። ይሄ ነው የሆነው እዛ ቤት ውስጥ። እናት ሁልጊዜ ሰዓቱን ጠብቆ እንዲያጠና፣ ሰዓቱን ጠብቆ እንዲጫወት፣ ሰዓቱን ጠብቆ የግል ንጽህናውን እንዲጠብቅ፣ ያወለቀውን ልብስ አጥፎ እንዲያስቀምጥ፣ እግሩን እንዲታጠብ፣ ቤት ሲሆን የቤት ልብስ እንዲቀይር፣ የቀየረውን በስርዓት አሬንጅ አድርጎ እንዲያስቀምጥ ምናምን፣ ያው እንደ ማንኛውም እናት ስርዓት ያለው ልጅ ለማሳደግ ትሞክራለች። አባት ደግሞ በተቃራኒው ምን አይነት ሰው መሰላችሁ? አባትየው ሰው በቃ ማለት የገንዘብ አቅም ካለው ወይም ደግሞ የሆነ ነገር ማድረግ ከቻለ የግል እውቀት ምንም ዋጋ የለውም ብሎ የሚያምን አይነት ሰው ፐርሰናሊቲው። እና ተዋቸው፣ ልብስህን እጠፍ፣ ኧረ ተዋቸው፣ እግሩን ይታጠብ፣ ተው፣ ኑ ጠቡት ከፈለጋችሁ፣ ካልሆነ ይደር፣ የሆነ ነገር ተው። በቃ ሁልጊዜ ከልጁ ጎን ይቆማል። ዘን ይሄ ልጅ በቃ ይሄን ነገር እንትን እያለው ሲመጣ በሁለቱ መካከል በጣም ሰፊ ልዩነት ሆነና እናቱን እንደምታስጨንቀው፣ እንደምትጫነው፣ እንደምትበድለው አይነት ስሜት እንዲፈጠርበት አደረገ። አባትየውን ብቻ በቃ አባትየው ለሱ ልክ ነው። ኢዝራይት ህፃን ነው፣ ትንሽ ልጅ ነው። እኛ በቀደድንላቸው ቦይ ነው የሚፈሱት፣ ባሳየናቸው መንገድ ነው የሚሄዱት። ስለዚህ እናት በትክክለኛው መንገድ ስርዓት ያለው ወንድ፣ የተማረ ወንድ፣ ጨዋ ወንድ፣ ትክክለኛ አካሄድ ያለው ወንድ ላሳድግ ስትል አባት ደግሞ በሰዓቱ ምንድነው የማይፈልገው ነገር? ኮምፒውተር ከፍቶ ስራ እየሰራ ሊሆን ይችላል፣ ዜና እየሰማ ሊሆን ይችላል፣ የሆነ ነገር እያደረገ ሊሆን ይችላል። ብቻ የእነሱን ጭቅጭቅ ላለመስማት ባክተዋቸውና ና እኔ ጋ ቁጭ በል፣ ባክተዋቸውና ክፍል ግባ፣ ባክተዋቸው።
ከዛ ልጁ ጭራሽ ምን ይላል? እኔ እናቴን አልፈልጋትም፣ ከእናቴ ጋር መኖር አልፈልግም፣ ከአባቴ ጋር ነው መኖር የምፈልገው። ስለዚህ ምክንያቱ ይሄ እንደሆነ ሳውቅ እናትየው ጋር አልደወልኩም፣ አባትየውን የጠራሁት። ከዛ ካንተ ጋር ማውራት እፈልጋለሁ፣ ይሄ ነገር እንደዚህ ትክክል አይደለም እንደዚህ። ከዛ በጣም ያበሳጨኝ ነገር ልንገራችሁ፣ ልጁ ለኔ ተማሪ ነው። ከዛ አመት በኋላ ደግሜ ያላገኘውም በህይወቴ ውስጥ ምንም አይነት ተጽዕኖ አይፈጥርም። ብተውም ህሊናዬ ነው እንጂ የሚወቅሰኝ የኔ ልጅ ቢሆን ብዬ አስቤ ነው እንጂ የራስ ጉዳይ ብዬ ብተው እተዋለሁ። ግን ህሊና ያለው ሰው፣ ሙያውን የሚያከብር ሰው የኔ ልጅ ቢሆንስ ብሎ የሚያስብ ሰብአዊነት የሚሰማው ሰው አይተውም፣ ዝም ብሎ አይተውም። እና ከዛ ሳናገረው ዝም ብሎ ነው ይሄ የቀለም ትምህርት ለመማር ያህል እንጂ እኔ ግፋ ቢል እስከ 10ኛ ክፍል ባስተምረው ነው። ከዛ በኋላ እንዴ ዳዲ ሰው እኮ ተሰባሪ ነው። አንድ ነገር ቢገጥማችሁ እናንተ ይሄ ልጅ ከማን ጋር እንዴት ሆኖ መኖር ይችላል? ወንድ ልጅ ሆኖ ቢያንስ የራሱን ምንም እኮ አይደለም የተባለው የቤት ስራውን በሰዓት ይስራ፣ ጥናቱን ያጥና፣ ያውለቀው ልብስ አጥፎ ያስቀምጥ፣ እቤት ሲገባ የቤት ልብስ ይቀይር፣ እንደዚህ በቃ በጨዋታ ሰዓት ራሱን ጠብቆ ይጫወት አይነት ነገር ስርዓቱን ለማስለመድ ነው እኮ የተሞከረው። አይ እሱ ያን ያህል ማተር አያደርግም በላይፉ ላይ እኔ እስካለው ድረስ። አያችሁ እኔ በሰዓቱ በቃ ያው ንዴትም አለ፣ በጣም አዝኛለሁ። እንደዚህም አይነት አሳዳጊ ወይንም ወላጅ ምን አይነት ልጅ ሊያሳድግ እንደሚችል መገመት ትችላላችሁ። ዘንድ በቃ እሺ ቻው፣ በልዩነት ተለያየን። ሰውየውን አሰናበትኩትና እናትየው ጋር ደውዬ የነበረውን ነገር ነገርኳት። በዝርዝር በስነ ስርዓት አስረዳኋት። ስለዚህ እኔ ለሷ ካወራኋት በኋላ እሱ ቤት ሄዶ ምን ይላል? በቃ አስተማሪዋን ባንቺ ጎን ናትና እኔ ከዚህ በኋላ ምንም ብትሉት ጣልቃ አልገባም። ስለዚህ እኔ ቤት ውስጥ ሆኜ ስራ መሰራ ከሆነ ማንበቢያ ክፍል ዘግቼ ነው የእናንተ ጭቅጭቅ አልሰማም ምናምን ብሎ እራሱን ነው ያገለለው እንጂ አሁንም ለልጁ ምንም እገዛ ሊያደርግ አልሞከረም። ግን ሴትዮዋ አመቱ እስከሚያልቅና ከኔ ጋር እስከምንለያይ ድረስ የቻለችውን ያህል ከኔ ጋር ኮሚኒኬት እያደረገች እየሞከረች ነበር። ስለይም ፈጣሪ ያግዝሽ ብዬ ነው የተለየዋት። እና እንደዚህ አይነት አሳዳጊዎች ወይንም ወላጆች ልጅ አሳደግን ለማለት ብቁ አይደላችሁ። እንደዚህ አይነት ወላጆች እራሳችሁ ወላጅ ያስፈልጋችኋል። እንደዚህ አይነት ወላጆች እራሱ ገና እናንተን እንደ ልጆቹ ኮትኩተን ትክክለኛ የሰው ማንነት የልጅ ማንነት እንዴት እንደሚታደግ ለእናንተ ራሱ ማስተማር ይጠበቅብናል። ይቅርታ ብዙ ላይሆን ይችላል፣ ግን 1%፣ 2%፣ 3% ቢሆን ያላችሁት ማህበረሰብ ውስጥ ነው። ምናልባት እንደዚህ አይነት ወላጆች እንደዚህ አይነት አሳዳጊዎች እናትም ሆኖ አባት ይሄ ቪዲዮ ከደረሳችሁ እንደምትበሳጩብኝ አውቃለሁ። ግን እናንተ ሰዎች ልጆቻችሁን ለማደጉ ወይም ለሌላ ሰው ማሳደግ ለሚችል ሰው ስጡ። ወር ደግሞ ራሳችሁን መለስ ብላችሁ ወዳችሁ